ኢየሩሳሌም ኣብዝ በጻሕኹሉ እዋን ቀልበይ ካብ ዝሰሓቡኒ ከምኡውን ብጣዕሚ ልበይ ካብ ዝነኽአኒ ቅዱስ ቦታ ዘደንቕ ታሪኽን ሃይማኖታዊ ምስጢራትን ካብ ዝረኣዩሎም ቦታታት ሓደ ምድሪ ቅፍርናሆም እዩ። ሎሚ በዚ ብሎግ እዚ ከካፍለኩም ዝደለኹ ጎይታናን መድሓኒናን ኢየሱስ ክርስቶስ ብዙሕ ተኣምራት ስለ ዝገበረላን ደቀ መዛሙርቱ ስለ ዝፀውዕላን ብዛዕባ እዛ መደነቒት ዝነበረት ከተማ ከላለየኩም እየ ሓቢርኩም ንጽንሑ። ጉዕዞና ዝጀመርናዮ ናብ 21 ኪሎ ሜትር ንውሓትን 12 ኪሎ ሜትር ስፍሓትን ኣብ ዘለዎ ጽሩይን ጨው ዘይብሉን ፍሬሽ ዋተር ኣብ ዝኾነ ባሕሪ ገሊላ እዩ። ባሕሪ ገሊላ ካብ ፀፍሒ ባሕሪ ንታሕቲ ኣስታት 210 ሜትር ትሑት ኮይኑ ዝርከብ እዩ። ኣብ ዓለም ካብ ኩሎም ትሑት ዝኾነ ናይ ጽሩይ ማይ ፍሬሽ ዋተር ቃላይ ድማ ሓደ እዩ። ባሕሪ ገሊላ ኣብ መጽሓፍ ቅዱስ ባሕሪ ጥብርያዶስ ጌንሴሬጥ ወይ ከዓ ባሕሪ ኬኔሬት ብዝብሉ ኣስማት እውን ይጽዋዕ እዩ። ጥብርያዶስ የተባለው ከክርስቶስ ልደት 24 ዓመት ቀደም ብሎ ጢባሪዎስ ንጉሥ በስሙ እንዲሰየም ስላደረገው ቲቤሪያ ወይም ጥብርያዶስ የተባለው ጥንታዊ ስሙ ግን የገሊላ ባህር፣ የጌንሴሬት ባህር፣ የጌርጌሶን ባህር እየተባለ የሚጠራው። እንግዲህ ጌርጌሶን አሁን ባለፈው በኩል ወደ ውስጥ መግቢያ ነው። ይሄ ገሊላ ባህር ነው። ደግሞ ጌንሴሬት ደግሞ በወዲያ በኩል የባህሩ ጽንፍ መጠሪያ ነው። ዋናው ግን የገሊላ ባህር በመባል ነው የሚታወቀው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አዘውትሮ በብዛት የቆየው በዚህ ነው። እንደውም ቅፍርናሆም ታውን ኦፍ ጂሰስ ነው የምትባለው፣ የኢየሱስ ከተማ ተብላ ነው የምትጠራው እና በዚህ አካባቢ በሚያስተምርበት ጊዜ ነው እንግዲህ ወደ 5 ገበያ የሚያህል ህዝብ እየተከተለው መጣና እዚህ ሲያስተምር ውሎ አንቀጸ ብፁዓን ከላይ ነው ያስተማራቸው። አሁን ዝግ ስለሆነ በኋላ እንዲነህ ብለን ነው 8 ሰዓት ተኩል ይከፍቱታል። አንቀጸ ብፁዓን አስተምሮ ያው ሁሉ ህዝብ መጥቶ ወደዚህ ሲፈስ እሱም በማርያም መግደላዊ ቤት እዛ ቅርብ ስለነበር ከሷ ቤት ተቀምጦ ድውያን እሱን እየበሉት ይፈወሱ ነበር። ከዚህ ነው ዛሬ ከአባቶች ተራፊ ምዕመናን የሚጋፉት የአባቶች ተራፊ እንብላ የሚሉት። ከዚህ የተነሳ ትምህርቱም መነሻውን መጽሐፍ ቅዱሳዊ እንጂ ተረት አይደለም ማለት ነው። ስለዚህ አባቶችን ተራፊ ለመብላት ምዕመናን ይሯሯጣሉ ማለት ነው። እንትን ስለሆነ የሆነው መነሻው እንግዲህ ከዛ በኋላ እሱ በዚህ አድርጎ በጀልባ ወደ ጌንሴሬጥ ወደ ማዶ ተሻግሮ ሄደ። ሌሊቱን በሙሉ ህዝቡ ሲፈልገው አደረ። እንዲህማ ካረገ አበርክቶ ካበላ ስራ ካልሰራን እንደልባችን ምን በላ ከሆነ እናንግሰውና ኢየሩሳሌም እናውጣው እንጂ እንግዲህ ምን አለፋና በኋላ እሱ በዚህ እናውቆባቸው ጥሎ ወደዛ ሄደ። ሌሊቱን የባህሩን ሰርጥ ይዘው ህዝቡ ሲፈልገው አደረ። ጧት አገኙት ማለት ነው። መምህር የት ሄደህ ነው? ይሄን ያህል ስንፈልግ አንተን ለመፈለግ ያልሄድንበት ቦታ የለም እኮ የት ጠፋህብን አሉት ማለት ነው። የፈለጋችሁኝ እኮ ስለበላችሁና ስለጠገባችሁ እንጂ ስላመናችሁብኝ ግን አይደለም አላቸውና ዮሐንስ ምዕራፍ 6 ያለው ትምህርት መነሻ የቃል ሙሉን የዮሐንስ ወንጌል ምዕራፍ 6 ላይ ያለው ቃል ያንን ከያ በኋላ ይልቁንም በልተው ስለማያስርበው የዘላለም ምግብ ስሩ ሲላቸው እንግዲያስ እንዳይረበን የዘላለም ምግብ ስጠን አሉ። የዘላለም ምግብ ስጋዬ ሲላቸው እንዴ እኛ የሰው ስጋ እንበላለን አሉ። አሁን ማጉረምረም ጀመሩ ማለት ነው። እኛ የሰው ስጋ እንበላለን፣ እኛ ሰው በላተኛ አሉ። ከያ በኋላ ይሰነካከሉበት ጀመር። አባቴ ያልተከለው ተክል ይነቃል አላቸው ማለት ነው። ከያ በኋላ ሁሉም እያጉረመረመ 5ቱ ገበያ ህዝብ ወደ ኋላ ተመልሶ ሄደ ማለት ነው። ያው ሁሉ ህዝብ ወደ ኋላ የቀረው በዚህች ትምህርት ነው። ዛሬም ቢሆን ምዕመናን ይህ ትምህርት ነው የሚያሰናክላቸው ብለው ቆረቡ ሲሏቸው ሁሉም ወደ ኋላ ይቀራል። ይሄ መሰናከያ ሆኖታል ማለት ነው። ከዛ እንግዲህ እሱ ያንን ተረስቶ ደቀ መዛሙርቱንም ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚለው ትምህርት የተሰጠው እዚህ ላይ ነው። ከዛ በኋላ ደግሞ ሐዋርያት ራሱ የትምህርት ከብዷቸው መምሮ ይሄ ትምህርት ከባድ ነው አሉት። እናንተም ልትሄዱ ትወዳላችሁ አላቸው። ቅዱስ ጴጥሮስ አንተን የዘላለም ሕይወት ትተን ወዴት እንሄዳለን? እንግዲያማ እኔስ እናንተም 12ታችሁን የመረጥኳችሁ አይደለምን?
ግን ከናንተ አንዱ ሰይጣን ነው ብሎ ስለ ይሁዳ ተናግሮ ይህን ትምህርት ያስተማረበት ቦታና ይሄ ታሪክ የተሰራበት እዚህ ነው። እዛ ጋር እንዲህ ድንጋይ አለ። እንዲህ ማየት ትችላላችሁ። በዚህ በቀዳዳው ይሄ ክብ ድንጋይ ነው። የወፍጮ ድንጋይ የሚባለው ይሄን ነው። ይሄ 3-4 በቅሎ አንገቱ ላይ ገመድ ታስሮ ዘይት የሚጨምቁበት ነው። ይህንን ነው እዚህ ሲያስተምር ከነዚህ ከተናናሾቹ አንዱን ያሰናከለ የወፍጮ መጅ አንገቱ ታስሮ ወደ ጥልቅ ባህር ቢገባ ይሻለዋል ያለው ይሄን እያሳየ ነው። ያስተማረበት በዚህ ድንጋይ ነው ማለት ነው። እንግዲህ ህፃናት አይምሮ ትልቅ ሰው ሆነው እንግዲህ ህፃን መሆን ያስፈልጋል። የህፃን አይምሮ ያላቸው ደጋጎቹን ማሳት እግዚአብሔር መንገድ ማውጣት ማለት ነው። ይሄን ያደረገ ይሄ ድንጋይ አንገቱ ላይ ታስሮ ወደ ዋናዋ ይችን ስላችሁ እዚህ እንድናብራራ ነው እንጂ እሱ ተቀምጦባት በረከተ ህብስቱን የፈተተባት ከቤተ ክርስቲያን ውስጥ ድንጋይ ያለች እሷን ገብተን እዛ መናገር ስለማይቻል ነው ሳይለንት በሆነ መልኩ ነው ገብተን እንወጣው እሷን አይተን እንወጣለን ማለት ነው። ታሪኩ ግን بخالق مداي زي رسع بوتا قويتانان مدحانينان إيسوس كريستوس نحاموشت شح حزبي آنستن هتساناتن كيك وطره بحاموشتن جران بخلت عسان لعلي حاموشت شح حزبي زمقبلو قدوس بوتا أبز إيو باريخو حمشتش حزب مقبلو يكويتنا مدحنا إيسوس كريستوس ጥብርያዶስ ማለት እዩ ኣብዚ ብዙሕ ነገራት ዝተፈጸመሉ ቦታ እዩ ነዚ ተኣምር እዚ ክንሓስብ ከለና ጎይታና ንስጋውን መንፈሳውን ጥሜት ደቂ ሰባት ክሳብ ክንደይ ከም ዝሓዝን ከም ዝርህርህ ንርዳእ ካብዚ ጉዕዞ እዚ ዝተምሃርክዎ ዓብይ ነገር እንተሃለወ ሕያውነት ወሰን ዘይብሉ ልግሲ እዩ ጎይታና ኢየሱስ ክርስቶስ እቶም ምስኡ ዝነበሩ ህዝቢ ኣብ መንገዲ ከይደኽሙ ጾሞም ክሰናበቶም ኣይደለየን ባሪኹ ድማ ዓንጊልዎም እዩ በሁለት ዓሣ በአምስት እንጀራ 5,000 ህዝብ እንዳጠገበ ያጠገበበት ቦታ ይሄ ነው። ጎይታና ኢየሱስ ክርስቶስ መብዛሕትኡ ናይ ምድራዊ አገልግሎቱ ከምኡውን ዘመኑ ዘሕለፎ ኣብ ዙርያ ባሕሪ እዩ ካብ ደቀ መዛሙርቱ نحاوريا بيتروس حاوريا اندرياس نحاوريا يعقوبن يوحنسن زصوعمون كابز بحرزي عسانا غففو ابز نبرلو ساعتيو ጥንቲ ቅፍረናሆም ኣብ ገምገም እቲ ባሕሪ ኮይና ብህዝቢ ዝተጨናነቀት ከተማ ነበረት ሎሚ ግን ኣብቲ ቦታ ክትቆሙ ከለኹም ጎይታ ኣቀዲሙ ከም ዝተናገሮ እታ ከተማ ዓንያ እያ ትርከብ
ቤት ጴጥሮስ ጎይታና ናብ ገዛ ጴጥሮስ ኣትዩ ንሓማቱ ካብ ሕማም ረስኒ ዝፈወሰሉ ቦታ እዩ ኣብዚ እዋን እዚ መርከብ ዝመስል ዘመናዊ ናይ ላቲን ካቶሊክ ቤተ ክርስቲያን ተሃኒጽዎ ይርከብ بخالي وغنون أبز بوتا ناي غريك أورثودوكس بيتا كريستيان كابتي ناي لاتين بيتا كريستيان حيدت متروتات رحق إلو كأيح قللات زلو ملكعنا بيتا كريستيان يركب ازي بيتا كريستيان ازي ناي متو عليكا غزايو أبز بوتا زي كتقوم خلوهم اتي متو عليكا نابقويتا متيو قالت راح تزارب إلو ودو زحويلو ودو زفوسلو اتي عبي امنت ابحلناهم يملالس يا يتايس كريستوس زي مندر بغبا غزي ልጁ ታሞበት እና ከዛ በኋላ ልጆ ልጅና አይደለኝ ነው ማዛኝ ነኝ አንተ ብቻ ዚኩነ አዝዝ በቃል ቃልን ብቻ ተናገር ልጅት ይናለች ብሎ የተናገረው በቷለቃት ይሄ ነው እንደገና ደግሞ ሰው በጣም ከመጨናነቁ የተነሳ እዚህ ውስጥ አንድ ሰው ጣራ ቀንጆ በጣራ ዳልቃ ይዛ ወረዱ ፈሽተኛውን ምዝየት እና ይሄ ሁሉ ሰው እዚህ ውስጥ አለ እቺ ያው የግሪክ ተተገል ቦታው ጥፍር ነው አጠቃላይ ጥፍር ነው እንዲያለ በሙሉ ሁሉም እዚህ ሌላ ተጠርተው የለም እና የመቷለቃው ቤትና ያንን በሽተኛውን በጣራ አስፈልገው ወደ መሬት ያወረዱበት ቤት ነው ብዙ ሰዎች የመጡ ሰዎች የነበረ ቤት ነው ሎሚ ኣብዚ ከባቢ እዚ በጻሕቲ ዓዲ ዝዘናግዕሉ ብመርከብ ተሳፊሮም ነቲ ባሕሪ ዝሰግሩሉን መዘናግዕ ቦታ ኣሎ بزخونه نسخاتكم كابز حزي زناغركم قدوسان بوتاتات بأكال كيدكم كترئيو اتمنيو ايان ايو ويكعا ازيو لبخم زتنكفكم تاريخ ايان ايو رئيتوهم اكافلني حابيركمني بإقره اللي ناس لستوقعسكم ازي مسكن ابقصالي بخالي كنراخبينا وسبحات لك يغني اللي